بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، ثم الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين، وبعد. السلام عليكم ورحمة الله وبركاته. إن شاء الله تعالى نواصل درسنا من دروس كتاب التوحيد الذي حق الله على العبيد. ባሳለፈው ደርሳችን ላይ አثر አብዱላህ ኢብኑ መስዑድ ረዲየላሁ ተዓላ አንሁ የሱን አثر ተመልክተን ነበር የቋጨነው ማለት ነው። ያኒ من أراد أن ينظر إلى وصية محمد صلى الله عليه وسلم የሚለው ማለት ነው። እዛ ላይ ቋጭ ነበር። ዛሬ ምን بارك الله فيكم وعن معاذ بن جبل رضي الله تعالى عنه ከሚለው ነው ማለት ነው። ومعاذ بن جبل وهو من كبار علماء الصحابة كصحاباوች ከትላልቅ ዑለማዎች ከሚመደቡት አንዱ ነው ማለት ነው። فقد قال عنه النبي صلى الله عليه وسلم سلسو نبي عليه الصلاة والسلام ሲናገሩ ምን ይላሉ? وعلمهم بالحلال والحرام معاذ بن جبل رضي الله تعالى عنه ይላሉ። ሐላልና ሐራምን በማወቅ ደረጃ ከሳቸው እሱ ሙዓዝ ኢብኑ ጀበል ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። እና ትልቅ ሷሃባ ናቸው ማለት ነው። የሞቱት እንደ ሂጅራ አቆጣጠር በ18ኛው ዓመተ ሂጅራ ላይ ነው ማለት ነው። የሞቱትም እንደዚሁ በጣዑን በሚባል በሽታ ሻም ላይ ነው የሞቱት ማለት ነው። እነዚህ ታላቅ ሷሃባ ማለት ነው። እንደዚሁም ነብዩ አለይሂ ሰላቱ ወሰላም ወደ የመንም ወደ አህለል ኪታቦች ልከውታል ማለት ነው። ዳዕዋን ጥሪ እንዲያደርግ ማለት ነው። ይሄም ታላቅ ሷሃባ ማለት ነው። طيب እና ምን ይላል ይሄ ሷሃባ? طيب وعن معاذ بن جبل رضي الله تعالى عنه قال كنت ردف النبي صلى الله عليه وسلم على حمار نبي عليه الصلاة والسلام قال تفناتج يهر نبر أهيا لا يالو فقال أي نبي عليه الصلاة والسلام يا معاذ أنت معاذ هوي أتدري ما حق الله على العباد ታውቃለህ ለህነ ያ አላህ ሐቅ በባሪያዎች ላይ ምን እንደሆነ ታውቃለህ ለህነ አሉኛለ። وما حق العباد على الله እንደዚሁም ደግሞ የባሪያዎች ሐቅ በአላህ ላይ ምን እንዳላቸው ታውቃለህ ለህነ ብለው ጠየቁኝ አለ። قلت الله ورسوله اعلم አረ አላህና መልእክተኛው የቁን ያላውቅም አልኳቸው አለ። ይሄ የሰሃባዎች አደብ ነበር። ቢያውቁት ራሱ ከሳቸው በላይ የሆነ ዓሊምም ሆነ እንደዚሁ ከነብዩ አለይሂ ሰላቱ ወሰለም ፊት ዕውቀትን ኢዝሃር ያደርጉም ነበር ማለት ነው። ይሄ ማለት ዕውቀት ይደበቃል ማለት አይደለም። ያኒ ለሁሉም ነገር ምን አለው ቦታ አለው ማለት ነው። ካንተ በላይ የሚናገር ከሌለ እንደዚሁም ደግሞ ዕውቀትን ያወቅ መደበቅ ይሄ ወንጀል ነው ማለት ነው። እና ቦታ ስላለው ነው ማለት እንደዚህ ያለው ይሄ ተዋዱዕነታቸውን ነው የሚያሳየው ማለት ነው። እና ምን አለ قلت الله ورسوله اعلم ይሄ ሰሃቦች አደብ ነበር ማለት ነው። አላህና መልእክተኛው ቆን ያላውቅም ማለት قال قالوا النبي عليه الصلاة والسلام فإن حق الله على العباد يا الله حق ما በባሪያዎች ላይ ምን እንደሆነ ያለው ልንገርህ ያሉት أن يعبدوه ሊያመልኩት ነው ولا يشركوا به شيئا በሱ ላይ ምንንም ላያጋሩ ነው። የሱ ሐቅ ይሄ ነው ማለት ነው። وحق العباد على الله የባሪያዎች ሐቅ ደግሞ በአላህ ላይ ምን እንደሆነ ልንገርህን አሉት ማለት ነው። አላ يعذب من لا يشرك به شيئا በሱ ላይ ምንም ያላጋራን ባሪያ ላይ ቀጣ ነው
ያኒ ሽርክ ካላሻረከ ማለት ነው። በሱ ላይ ምንን ካላሻረከ ምንድነው ማለት ነው? ላይ ቀጣው ነው ማለት ነው። ይሄ በራሱ በፈድሉ ያደረገው ግዴታ ነው ማለት ነው እንጂ ሰዎች አስገድደውት ምናምን አይደለም። ግዴታ አለበት ብለን እኛ እንትን አንልም። ነገር ግን አላህ Subhanahu Wa Ta'ala በራሱ ምንድነው በራሱ ላይ ግዴታ ያደረገው ነገር ነው ማለት ነው። فقلت አልኳቸው አለ ያኒ ሙዓዝ ኢብኑ ጀበል ማለት ነው ለነብዩ አለይሂ ሰላቱ ወሰለም ያ ረሱላህ አንተ የአላህ መልእክተኛ ሆይ አፈላ ኡበሽሩ الناس እንግዲያው ሰዎችን አላበስራቸው ምን ላበስራቸው እንዴ አላቸው። فقال لا تبشرهم فيتكلوا አታበስራቸው ተው ይዘናጋሉ በሱ እየተመኩ ሌላ ስራን ይተዋሉ ሌላ ስራን ተመስራት ተካሱል ያደርጋሉና ተው በዚህ ተመክተው ሌላ ከሽርክ ብቻ የተጠነቀቁ ሌላ ወንጀሎችን ይዳፈራሉና ተው አትንገራቸው አሉ። አخرجه في الصحيحين ቡኻሪና ሙስሊም ይሄንን ዘግበውታል ማለት ነው። ባረከላሁ ፊኩም። ኢንሻአላህ እንደምታወቀው የያዝነው መትኗን ብቻ ነው ማለት ነው። ወደ ሸርህ አንገባም። መሳኢሎችን በሌላ ክፍል ላይ የምናይ ይሆናል ማለት ነው። ወደ መሳኢሉ አንገባም ማለት ነው። አሁን ወደ ባቡ እንገባለን ማለት ነው። ባብ ያኒ መንደርደሪያ ርዕስ ነው ማለት ነው። ስለምን ርዕስ ነው ከተባለ ፈድሉ ተውሂድ ወማ ይከፍሩ من الذنوب የተውሂድ ትሩፋቶችንና እንደዚህም ደግሞ ከወንጀል የሚያሳብሰውን ርዕስ የምንመለከት ይሆናል ይላል። وقول الله تعالى الله سبحانه وتعالى እንደዚህ ይላል الذين آمنوا እነኛ ያመኑ ولم يلبسوا إيمانهم ያልቀላቀሉ ኢማናቸውን ያልቀላቀሉ ቢዙልሚን አይ ቢሽርክ ሽርክን ያልቀላቀሉ ኢማናቸው ላይ ሽርክን ያልቀላቀሉ እነዚያ ኡላኢካ አይ ለም የልቢሱ ኢማነሁም ኢማናቸው ላይ ምንን ያልቀላቀሉ ሽርክ ያልቀላቀሉ እነዚያ ለሁሙል አምኑ የተረጋጋና ምንም አኺራ ላይ ቂያም ቀን ምንም እንትን የላቸው ማለት ነው። የተረጋጋን ህይወት ነው የሚያገኙት። ወሁም ሙህተዱን እነሱም ደግሞ ቅንን የተመሩ ናቸው ማለት ነው። ምንም ያሳስባቸው ነገር የለም ማለት ነው። ቅን መንገድ የተመሩ ናቸው ማለት ነው። طيب عن عبادة ابن الصامت رضي الله عنه كعبادة ابن الصامت እንደተዘገበው رضي الله عنه መልካም ስራውን አላህ ይወደድለትና قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም እንደዚህ ብለዋል አለ من شهد أن لا إله إلا الله وحده لا شريك له የመሰከረ ከአላህ ውጭ በእውነት በትክክል የሚመለክ አምላክ የለም ብሎ የመሰከረ وحده በብቸኝነት لا شريك له ምንም አጋር የለውም ብሎ የመሰከረ وأن محمدا عبده ورسوله محمد ደግሞ عبده ባሪያ ናቸው عبدالله يعبد عبد ናቸው የአላህ ባሪያ አገልጋይ ናቸው لا يعبد የሚመለክ አይደሉም ማለት ነው። የሚመለኩ የኢላህ እንትን ደረጃ የላቸው ማለት ነው። ወኢንማ عبد ናቸው ማለት ነው። ባረከላሁ ፊኩም كما يزعمون بعض الضالين كالصوفية يعني ከደረጃቸው በላይ حتى የምንድን ይሰጣቸዋል ማለት ነው። የሩብያን ደረጃ ራሱ ይሰጣሉ ማለት ነው። ባረከላሁ ፊኩም እና ይሄ ረድ ነው በሳቸው ላይ ማለት ነው። ወረሱሉሁ አይ ረዱን من كذب برسالته محمد صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም የአላህ መልእክተኛ ለመሆናቸው ባስተባበለ ላይ ምንድነው ማለት ነው? ረድ ነው ማለት ነው። እና አብዱላህ ይዑበድ አብዱሁ ባሪያ ናቸው የማይመለኩ ባሪያ ናቸው ማለት ነው። ወረሱሉሁ መልእክተኛው ናቸው ማለት ነው። ወአነ ዒሳ ደግሞ አብዱላህ ወረሱሉሁ እንደዚሁ ዒሳም ምንድናቸው ማለት ነው? የአላህ ባሪያ ናቸው ማለት ነው። ወረሱሉሁ የአላህም መልእክተኛ ናቸው ባሪያ ናቸው ብሎ የመሰከረ ወከሊመቱሁ
وكلمته ألقاها إلى مريم وحي يعني ወደ መርየም የተላከ ነው ወይም ደግሞ የተወረወረ ነው يعني بالوحي ምንድን ነበር ያደረገው አላህ Subhanahu Wa Ta'ala ሁን ብሎ መልእክተኛ ላከ يعني መላእክቱን ላከ ሁን አለው ሆነ ከዛ በኋላ ማለት ነው አይ ይሄ መልእክተኛ برسالته የኢሳ አፈጣጠር ምንድነው ማለት ነው ሁን ብቻ ነው የተባለው በአላህ ፍቃድ ሆነ ማለት ነው ኢላ መርየም ወደ መርየም ተልኮ ሁን የተባለ ነው ወደዛ የተወረወረ ነው ብሎ ያመነ ወሩህ منه ወህዩም ከሱ ነው ብሎ ያመነ የመሰከረ ወልጀነተ ሐቁን እንደዚሁ ጀነትም ሐቅ ነው ብሎ የመሰከረ ወናሩ ሐቁን ወናር ሐቁን እንደዚሁም ደግሞ ምን አለ ቅጣት አለ ጀሃነም አለ እሳት አለ ብሎ የመሰከረ አደኸለሁ الله الجنة ጀነትን በርግጥ አስገባው على ما كان من العمل ስራው ያነሰ ቢሆንም ማለት ነው ስራው ያነሰውን ቢያንስ ምንድነው ማለት ነው አላህ Subhanahu Wa Ta'ala ጀነት አስገባው ተውሂድ ይሄን ተውሂድን ያዘ ማለት ነው على ما كان يهونم بيهون من العمل كسرا يهونون ያክል ቢሆን ማለት ነው ይሄ የተውሂድን ትሩፋት የተውሂድን አሳሳቢነት አንገብጋቢነት ይነግረናል ማለት ነው طيب ولهما أي في صحيحين بخارينا مسلم ማለት ነው ولهما في حديث عتبان رضي الله عنه እንደዚሁም ደግሞ በሐዲስ عتبان رضي الله عنه من على فإن الله سبحانه وتعالى حرم على النار እሳት ላይ እርም አድርጓል من قال لا إله إلا الله لا إله إلا الله ባለ ሰውዬ ላይ እሳትን حرام አድርጓል ማለት ነው يبتغي بذلك وجه الله ሲሉ ሰምቶ ከአያቶቻችን ሰምተናል ነው ሳይሆን በትክክል አላህን Subhanahu Wa Ta'ala የአላህን በብቸኝነት መመለክ አምኖ አስቦበት የአላህን ፊት ፈልጎበት ያላት የተናገራት وعمل بمقتضاها እሷ ባስፈረደችው የሰራ ምንድነው ማለት ነው አላህ Subhanahu Wa Ta'ala እርም አድርጓል ማለት ነው እሳትን طيب نكتفي بهذا القدر وصلى الله وسلم على نبينا محمد وعلى آله وصحبه أجمعين